አባይ ለኢትዮጵያ ስጦታ ብቻ ሳይሆን የአንገቷ ጌጥ የክብሯ መገለጫ ነው። ነገር ግን ይህ ስጦታ ለዘመናት በባዕዳን ዓይን ሲታሰስ፣ በሴራ ሲተበተብና በዛቻ ሲታጀብ ኖሯል። በተለይም በታችኛው የተፋሰስ ሀገራት በግብጽ በኩል አባይን የራስ ብቻ የማድረግ ፍላጎት ከታሪክ ጋር የተቆራኘ ነው። ዛሬ የምንተርከው ግን ግብጽ ስለፈለገችው ሳይሆን ኢትዮጵያ በጽናት ስለጠበቀችው እውነት ነው። ለዘመናት ግብጽ አባይ የኔ ነው ስትል ኖራለች። በጥንታውያን ነገስታቶቿና በዘመናዊ መሪዎቿ አማካኝነት አባይን የራሷ የግሏ ንብረት ለማድረግ ያልፈነቀለችው ድንጋይ የለም። ነገር ግን የኢትዮጵያ አንበሶች ምንጩን ላለመስጠት ደማቸውን አፍሰዋል። ታሪክን ወደ ኋላ መለስ ብለን ስናይ በ19ኛው ክፍለ ዘመን ግብጽ የኢትዮጵያን ተራራዎች አልፎ ምንጩን ለመያዝ በከፍተኛ ጦር ታጅባ መታ ነበር። ሆኖም ግን የኢትዮጵያ ጀግኖች በጉንደትና በጉራ ጦርነቶች ላይ የግብጽን ጦር አይቀጡ ቅጣት ቀጥተውታል። ያን ጊዜ ዓለም አንድ ነገር ተረዳ። አባይ የኢትዮጵያ ነው። እጁን የሰደደበትም ሁሉ እጁ ይቆረጣል። ግብጽ በጦርነት ያልቻለችውን በሴራ ለማሳካት ሞከረች። በቅኝ ግዛት ዘመን ከእንግሊዝ ጋር በመሆን ኢትዮጵያን ያገለሉ ስምምነቶችን ፈረመች። በ1929 እና በ1959 የተደረጉ ስምምነቶች ኢትዮጵያን አንድ ብርጭቆ ውሃ እንኳን እንዳትጠቀም የሚከለክል ነበር። ይህ ግን ፍጹም ኢፍትሐዊና የታሪክ ስህተት ነበር። ኢትዮጵያ እነዚህን የቅኝት ግዛት ውሎችን አልቀበልም ስትል በኩራት ቆማለች። ምክንያቱም አባይ የሚመነጨው ከኢትዮጵያ ተራራዎች እንጂ ከለንደን ወይም ከካይሮ ቢሮዎች አይደለም። ወንዙም ዛሬ ላይ ወደ ታች ይፈሳል። ነገር ግን አሁን የሚፈሰው የኢትዮጵያን የበላይነት፣ የኢትዮጵያን ጀግንነትና የኢትዮጵያን ታላቅነት ይዞ ነው። ግብጽ ታሪክን መለወጥ አትችልም። አባይ የኢትዮጵያ ነው። ለዘላለም የኢትዮጵያ ሆኖ ይኖራል። ዛሬ ላይ ዓለም ሁሉ ስለ አባይ ውሃ ክፍልፍልና ስለ ታላቁ ግድብ ያወራል። ነገር ግን ከአባይ ውሃ በስተጀርባ ያለው ትልቁ ሀቅ ፍቅርና አንድነት ነው። አባይ ኢትዮጵያን፣ ሱዳንንና ግብጽን በአንድ የህይወት ሰንሰለት ያስተሳስራል። ኢትዮጵያ ይህን ወንዝ አባይ ስትለው እንደ አባት የምታየው የምታከብረውና የምታበት መሆኑን ለመግለጽ ነው። አባይ አባት ነው። አባይ ደግሞ ልጆቹን አይበድልም፣ አይከፋፍልም። ይልቁንም ሁሉንም አቅፎ ወደ ተሻለ ብርሃን ይወስዳል። የዚህ ወንዝ ታሪክ ገና አላለቀም። ለዘመናት ሲፈስ የኖረው ውሃ ዛሬ ላይ ወደ ብርሃን እየተቀየረ ነው። ኢትዮጵያን ለዘመናት አባይ ማደሪያ የለውም፣ ግድብ የለውም እያሉ ሲቀኙለት ኖረዋል። ዛሬ ግን ያ ቅኔ ወደ እውነት ተቀይሯል። አባይ ታረቀ፣ አባይ ታሰረ፣ አባይ ለልጆቹ ብርሃን ሊሰጥ ተዘጋጀ። ይህ ደግሞ የትንቢቶች ሁሉ ፍጻሜ ነው። የአባቶቻችን ጸሎትና የእናቶቻችን እንባ አባይን ገደበ፣ ለሀገር ክብር እንዲውል አድርጎታል። ተመልከቱ፣ ይህ ወንዝ ሲፈስ የኢትዮጵያን ኩራት ይዞ ነው የሚፈሰው። ማንም ሊያቆመው የማይችለው ጥቁር ህዝቦች የነጻነት ተምሳሌት ነው። ከአባይ በረከት የሚከፈሉ ሁሉ የወንዙ ሚስጥር ሊረዱ ይገባል። አባይ ዝምታው ብዙ ነው። ነገር ግን ዝምታው ውስጥ ታላቅ ኃይል አለ። ያ ኃይል ደግሞ የኢትዮጵያ ትንሣኤ ኃይል ነው። ወንዙ ወደፊት እንደሚፈሰው ሁሉ ሀገራችንም ወደፊት ትጓዛለች። የአባይ ሚስጥር የኢትዮጵያ ሚስጥር ነው። የማይነት የማይቆምና ሁልጊዜ አዲስ የሚሆን ድንቅ ታሪክ። አባይ ዛሬ በኢትዮጵያ እጅ ታስሯል። ግብጽ ጫና ብታደርግም፣ ታላላቅ ሀገራት ተጽዕኖ ቢፈጥሩም የኢትዮጵያ አንድነት ግን ሁሉንም አሸነፈ። ግድቡ ዛሬ ኃይል ማመንጨት ሲጀምር ግብጽም ብትሆን እውነታውን መቀበል ጀምራለች። ኢትዮጵያ እናት ሀገር ናት። በረከቷን ለልጆቿ ብቻ ሳይሆን ለጎረቤቶቿም የምታካፍል ሀገር ናት። አባይ ሰላምን ይዞ ይፈሳል። ነገር ግን ክብራችንን የሚነካ ማንኛውም ኃይል የአባይን ቁጣ መቋቋም እንደማይችል ታሪክ ምስክር ነው።